ጤና ይስጥልኝ እንደምናችሁ መዳን ነኝ። ሰላም እንደሰነበታችሁ ተስፋ አደርጋለሁ። ሰላም ይብዛላችሁ። ለማስታወስ ያህል ኢየሱስ በአፉ አምላክ ነኝ አላለም ብሏል። ዮሐንስ ወንጌል ምዕራፍ 8:24 ዮሐንስ ወንጌል ምዕራፍ 8:58 ላይ ብሏል። በተጨማሪ ደግሞ እስቲ ሙስሊሞች ደግሞ በተጨማሪ ያው እስቲ ኢየሱስ በአፉ እኔ አምላክ አይደለሁም አታምልኩኝ አትስገዱልኝ ያለ ቦታም እስቲ ካለ አሳዩኝ። ግን ያው ኢየሱስ ብሏል 8:24 8:58 ላይ። ሁለተኛ ካሌድ ኢየሱስ መጀመሪያና መጨረሻ አለው፣ ስለዚህ አምላክ አይደለም ይላል። ዮሐንስ ራእይ ምዕራፍ 1:18 ላይ ኢየሱስ ደግሞ እኔ ፊተኛውና የመጨረሻው እኔ ነኝ እስከ ዘላለምም ያው ነኝ ይላል። ስለዚህ ማንን እንመን? ካሌድን ወይንስ ከሞት የተነሳውን በሕይወት ያለውን በሰማይ ወደ ሰማይ ያረገውን በጽድቅና በቅድስና እየኖረውን ኢየሱስን? ወይስ በሶስተኛ ደረጃ እግዚአብሔርን ማንም አላየውም፣ ስለዚህ ኢየሱስ ደግሞ ታይቷል፣ ስለዚህ አምላክ አይደለም እያለ ነው። ኤኒዌይ ያንን ጥቅስ ደግሞ ስንመልከት ዮሐንስ ወንጌል ምዕራፍ 6 ቁጥር 46-48 ላይ አብን ያየ ማንም የለም ከእግዚአብሔር ከሆነው በቀር እርሱን አብን አይቶታል። አብን ማን ያየው? እግዚአብሔር ነው። እግዚአብሔር ራሱ እግዚአብሔርን ምን አድርጎታል? አይቶታል ማለት ነው። ስለዚህ ከእግዚአብሔር ከሆነ በቀር አብን ያየ ማንም የለም። ሰው እግዚአብሔርን ሊያይ አይችልም። ዘጸአት ምዕራፍ 3 ቁጥር 17 ላይ ትድን ዘንድ እንዳትጠፋም እንዳትሞትም አታየኝም ክብሬን አላሳየህም ብሏል ሙሴን፣ ይድን ዘንድ ማለት ነው። ግን እዚህ ጋር ምን ይላል ዮሐንስ? ከእግዚአብሔር ከሆነ በቀር ማንም ሌላ ሰው አብን አላየም። እርሱ ግን ከእግዚአብሔር የሆነው ማን አድርጎታል? አይቶታል። ለዚህ ነው ዮሐንስ ወንጌል ምዕራፍ 1:18 ላይ አንድስ እንኳን ያየ የለም በአባቱ እቅፍ ያለው አንድያ ልጅ እርሱ ምን አደረገው? ጠየቀው፣ ተረከው። ስለዚህ በአባቱ እቅፍ ያለው አንድያ ልጁ ኢየሱስ ክርስቶስ እግዚአብሔርን አይቶታል። ያ ማን ምን ማለት ነው? ከእግዚአብሔር ከሆነ በቀር ማለት ነው። ስለዚህ ማን ነው ኢየሱስ እያለን ነው? ራይታዊ ከሰጠን ከራሱ ጥቅስ አብ እግዚአብሔር ነው፣ ወልድም ምንድን ነው? እግዚአብሔር ነው። መለኮት ናቸው ሁለቱም ማለት ነው። እና አንድ እግዚአብሔር ሲንስማ ኦኬ። ጥያቄ ተጠይቆ ነበር። ማርቆስ ወንጌል ምዕራፍ 10 ከቁጥር 16 እስከ 20፣ የማቴዎስ ወንጌል ምዕራፍ 19 ከቁጥር 16 እስከ 20፣ እንዲሁም የሉቃስ ወንጌል ምዕራፍ 18 ከቁጥር 18 እስከ 20 ላይ በእነዚህ ሶስት የመጽሐፍ ቅዱስ ጥቅሶች ተመሳሳይ ጥያቄ ነው የተጠየቀው። እኛ ማርቆስ ወንጌልን ምዕራፍ 10 ከቁጥር 16 ያለውን እንመለከታለን። የለም አይሁዶች አንድ አይደለም 4 ነው 5 ነው 3 ነው 8 ነው ብለዋል አላሉም? ክርስቲያኖችስ አንድ አይደለም እግዚአብሔር ብዙ ነው ወይንም እንደ ሂንዱ እምነት ፓንቴይዝም እንደምንለው ማለት ነው ኤቭሪቲንግ አማልክት ነው ብለናል አላልንም? ሁለት ምዕራፎችን ሁለት ጥቅሶችን አንስቷል። አንደኛው የማርቆስ ወንጌል ነው፣ ሌላኛው ደግሞ ዮሐንስ ወንጌል ነው። አሁን ግን የማርቆስ ወንጌል ምዕራፍ 10 ከቁጥር 17 እስከ 23 ያለውን እንመለከታለን። በጣም በሚገርማችሁ መንገድ ካሊድ ከምዕራፍ 10 ከቁጥር 17 እስከ 23 ያለውን ክፍል ሲያነብ ግማሹን ብቻ ነው ያነበበው። ለምን ግማሹን አላነበበም ብለን ደግሞ በኋላ እንመጣበታለን። ዛሬ ትንሽ ጠንከር ልበታለሁ፣ በሙስሊሞችም ላይ ትንሽ ጠንከር ልባችኋለሁ እና ልባችሁ በእኔ እንዳያዘን ለማስከፋት ሳይሆን ለትምህርት እንዲሆናችሁ ነው። ስለዚህ እስቲ ካሌድ የሰጠንን አንደኛውን ጥቅስ እኔ ምክንያቱም እግዚአብሔር ቸር ነው ኢየሱስ ደግሞ ቸር አይደለም ብሎ ያስተማረበትን ክፍል እንመልከት። ምዕራፍ 10 ቁጥር 17 እርሱም ጌታ ኢየሱስ ክርስቶስ በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ ብሎ ጠየቀው። እሺ ሰውየው ጠየቀው። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ጌታ ኢየሱስ ክርስቶስ አሁን ይመልስለታል። ትእዛዛቱን ታውቃለህ? አታመንዝር፣ አትግደል፣ አትስረቅ፣ በሐሰትም አትመስክር፣ አታታልል፣ አባትና እናትህን አክብር ይለዋል።
እስከዚህ ድረስ ነው ያነበበው ካሊድ። ምን ማለት ነው አለን። እነኝም በማክበር መንግስተ ሰማያት የዘላለም ሕይወት ታገኛለህ አለ። አላለም ኢየሱስ አላለም። ኢንሲደንቱ አላወላለቀም። ቁጥር 20 ተመልከቱ ምን ይላል? እርሱም መልሶ መምህር ሆይ ይህንን ሁሉ ከሕፃንነት ጀምሬ ጠብቅ ያለው አለው። ኢየሱስም ወደ እርሱ ተመልክቶ ወደደውና አንድ ነገር ጎድለዋል፣ ሂድ ያለህን ሁሉ ሽጠ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ፣ መስቀልንም ተሸክመ ተከተለኝ አለው። ይወላችሁ ልብ አድርጉ። ጌታ ኢየሱስ ክርስቶስ ቁጥር 19 ላይ ምንድን ነው እያደረገ ያለው? ከ10ቱ ትእዛዝ ዘጸአት 20 ላይ ያሉትን 10ቱ ትእዛዛትን ከአንደኛውና ከሁለተኛው ከሶስተኛ ትእዛዝ በስተቀር ሌሎችን ሁሉ ምን እያደረገ ነው? ዘርዝሮ ነገረው። ይህንን ሁሉ አደርጋለሁ አለ። ግን ያ ሰው የመጀመሪያዎቹን 3ቱን ትእዛዛት በተለይም ደግሞ የመጀመሪያዎቹን 2ቱን ትእዛዛት ምን አድርጓል? አላከበረም። ምን አለ? ኢየሱስም ወደ እርሱ ተመለከተ፣ ወደደው። ነገር ግን አንድ ነገር ጎድሎሃል፣ ያለህን ሁሉ ሽጠ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ፣ መስቀልንም ተሸከመ ና ተከተለኝም አለው። ነገር ግን ስለዚህ ነገር ፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነም ሄደ ይላል። ሲምፕል ነው። ይህ ሰው ባልንጀራን ሀብት አትመኝ የሚለውን፣ በሐሰት አትመስክር የሚለውን፣ አትስረቅ፣ አታመንዝር፣ አትግደል፣ እናትና አባትን አክብር የሚሉትን 7 ሕጎች አክብሯል። ግን ያላከበራቸው ምን አለ? ሰንበት አለው። አምላክን እግዚአብሔርን ደግሞ በሌላ በተቀረጸ ምስል ምን አታደርገው፣ አትለውጠው፣ አትቀይረው የሚል አለ። አንድ እግዚአብሔርን ደግሞ ምን አድርጋ አምልክ የሚል የመጀመሪያ ጥቅሶች አሉት፣ ሕጎች አሉ። ካሊድ እዚህ ጋር ልብ ብላ አስብ። ጌታ ኢየሱስ ክርስቶስ ይህንን ሕግ አሟልታል ወይ ነው የሚለው። ሰውየው ከ10 ነው ያስመሰገበው፣ አላሟላም። በዛ ይህንን ሕግ አንዷን ያዕቆብ መልእክትን አንብብ፣ ምዕራፍ 2 ላይ ስትመለከት፣ ምዕራፍ 2 አካባቢ ነው ትዝ ባይለኝም፣ እዛ ላይ ምን ይላል? አንዲትን ሕግ ሳተ ምን አድርጓል? ሁሉንም ስቷል። ይህ ሰው ከ10 7ቱን ነው የያዘው። ጌታ ኢየሱስ ክርስቶስ ግን ወደ አንደኛው ሕግ ነው ያመጣው። ልብ በል ተመልከት። ምንድን ነው ያለው ጌታ ኢየሱስ ክርስቶስ? እርሱም አንድ ነገር ጎልሃል፣ ያለን ሁሉ ሽጠ ለድሆች ስጥ፣ ከዛም ተከተለኝ። እነኛን ሕጎች መጠበቅ ምን አያደርግህም? አያድንም። ማንን መከተል ነው የሚያድን እያለ ነው? እኔን፣ ክርስቶስ እኔን መከተል፣ ኢየሱስ እኔን መከተል ምን ያደርግሃል? በሰማይ መዝገብ ያሰጥሃል፣ በሰማይ ሕይወት ያሰጥሃል፣ የዘላለም ሕይወት ያሰጥሃል ነው ያለው። ነገር ግን ይህ ሰው ከእግዚአብሔር ይልቅ በምድር ያለውን ብዙ ንብረትና ሀብት ስለወደደ ሁለተኛው ሕግን ወደቀበት። ምን አደረገ? ጣዖት ሆኑበት፣ አማልክት ሆኑበት። እነኛ ንብረቶች ፖለቲካ ሊሆን ይችላል፣ ፓወር ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ሀብት ሊሆን ይችላል፣ ሌሎችም ነገሮች። እኛ ሰዎች የምንወዳቸው ነገሮች ከእግዚአብሔር አብልጠን እነኛ ምን ያደርጉናል? ከመንግስተ ሰማያት ያስቀሩናል፣ ከእግዚአብሔር መንግስት ያስቀሩናል፣ በሰማይ ካለው መዝገብ ያጎድሉናል። ያንን ነው እያለ ያለው። ስለዚህ ክርስቶስ ምን አለ? ሕጉን መጠበቅ ኢትስ ኖት ኢነፍ። ጎድሎ ካለ አንድ ነገር ማንን? ኢየሱስን። እሱን መከተል። ኢየሱስን ስትከተል የዘላለም ሕይወት ታገኛለህ። ሌላኛው በጣም ሚስ ያደረግከው ነገር ደግሞ ልንገርህ። ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላደርግ ብሎ ሲጠይቀው ጌታ ኢየሱስ ክርስቶስ እኔ ቸር አይደለሁም፣ አንዱ እግዚአብሔር ነው ቸር አላለም። ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለምና። ሰውየው እዚህ ጋር በጣም ዋይዝ ሆኖ መመለስ ነበረበት። ለምን ቸር እንዳለው ኢየሱስን እንኳን አላወቀም። ምክንያቱም ቸር የሚሆነው ወይንም መልካም የሚሆነው ጉድ የሚሆነው ማን ብቻ ነው? እግዚአብሔር ብቻ ነው። ይህ ሰው ግን
ኢየሱስን ቸር ያለው ዝም ብሎ ነው። ዮሐንስ ማቴዎስ ወንጌል ምዕራፍ 24 ላይ በስም አጋንንትን ያወጣሉ፣ ትንቢትን ይናገራሉ፣ እኔ ግን ምን አላደርጋቸውም አላቃቸውም። ዝም ብሎ በአፉ ቸር ነው እንጂ ያለው በልቡ ጌታ ኢየሱስ ክርስቶስ አምላክ መሆኑን አላወቀም። እንደውም ሰሞኑን የሆነ አንድ ነገር ላስታውስ። አንድ ጓደኛችን ፒኤችዲውን እየሰራ ነበረ እና አንድ ቀለታ ዶክተር አልኩት። ለምን ዶክተር ትለኛለህ አለ። ዶክተር አልሆንኩም እንዴ ስለው አይ ቲሲሲን አልጨረስኩም አለ። ገባችሁ? ልጁ ዶክተር መሆኑን አለመሆኑን አልካደም፣ ግን ለምን ዶክተር እንዳልኩት እንደተረዳሁት ነው የጠየቀኝ። ጌታ ኢየሱስ ክርስቶስም ለምን ቸር እንዳለው ምክንያቱን እንዲናገር ነበረ ያን ወንድም ያን ግለሰብ ለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም ያለው። ይህ ሰው በጣም ስማርት ቢሆን በጣም የገባው ቢሆን ሕጉንና ስርዓቱን በደንብ ጠንቅቆ ቢያውቅ ኖሮ ማን ነበረ ቸር ሊለው ብቻ አዎ አንተ ቸር አንዱ እግዚአብሔር ነህ ሊለው ይገባ ነበር። ግን ምን አለ? እሱ ስራውን መደርደር ጀመረ። አልሰረኩም፣ ምን አላደረኩም። ኖ አንዱን እግዚአብሔርን ማምለክ ምን አድርጋል? ትተሃል። እሱንም እኔን መከተል ነው። እኔን ካልተከተልክ ሕግንና ስርዓትን ብታከብር የዘላለም መንግስት አታገኝም እያለ ነው። ስለዚህ ጌታ ኢየሱስ ክርስቶስ እዛ ላይ እንደውም በሚገርም ሁኔታ ቸር እኔ ነኝ ነው ያለው። ያ ሰውዬ ግን ለምን ቸር እንዳለው ምክንያት ሊያቀርብ አልቻለም፣ አላወቀውም፣ ለምን አልተረዳውም ማለት ነው። ሁለተኛ ሕግንና ስርዓትን መጠበቅ አያድንም። የሚያድነው የዘላለም ሕይወትን የሚሰጠው ማን ነው? ኢየሱስ ክርስቶስን መከተል ነው። ሆን ብሎ ነው ካሊድ ይህንን ክፍል ቆርጦት ያስቀረው ስለሚያውቀው ማለት ነው። ይህ ደግሞ ዲሴፕሽን ይባላል። ኦፍኮርስ አላህ ኢዝ ዲሲቨር። ሙስሊም ወይንም ደግሞ አንተ የእስላም አስተማሪ እስከሆንክ ደግሞ ከአላህ የተሻልክ ነክ ብዬ አላስብም። እንዳለ አንተም ዲሲቨር ነህ፣ አታላይ ነህ። ከአላህ 99 ስሞች ውስጥ አንዱ አታላይ ወይንም አጭበርባሪ ዲሲቨር የምንለው ነው አይደለም እንዴ? ከዚህ የተሻለ ምንም አልጠብቅም። ይልቅ ኢየሱስ ተከተለኝ አለው። ብትከተለው ኢየሱስ ምን ታገኛለህ? የዘላለም ሕይወት ታገኛለህ። ጥያቄ አለኝ ለአንተ። መሐመድን መከተል የዘላለም ሕይወት ይሰጣል ወይ? ቻሌንጅ አደርጋለሁ ካሊድ። ቪዲዮ ትምህርት ሰርተክ በዚህ ጉዳይ ላይ መሐመድን መከተል የዘላለም ሕይወት ይሰጣል ብለህ እስቲ አስተምር። እውነትም አንተ ምክንያታዊ ሎጂካሊ የምታስብ ሰው ከሆንክ አስተማሪም ተብለህ ራስም ከተጠራ ማለት ነው። ነገር ግን መሐመድን መከተል ምን አይነት አደጋ እንዳለው ልንገራችሁ። ቁርአን ምዕራፍ 48 ቁጥር 2 ላይ አላህ ምን ይላል? ያለፈውንና የሚመጣውን በደልንና ኃጢአትን ምን አደርግ ያለው ላለው እምርሃለሁ። ገና ምን ያለው ፊት ወደፊት ምን እንበለው ነቢ ከመሆኑ በፊት የሰራውን አንድ ነቢይ ከሆነ በኋላም ደግሞ የሚሰራውን ፊውቸር ነው አንቦት እዚህ ጋር እነኚህን ኃጢአቶችን ምን አደርጋለሁ ይቅር እልሃለሁ አለ። ይህ ሰው ኃጢአተኛ ነው። እንቀጥል። ኃጢአተኛን ሰው መከተል ያድናል በለኝ። አሻዋዎች ምዕራፍ የሚባለው በእኔም በእናንተም ምን እንደሚሰራ ወደፊት አላቅም። በቃ ወደፊት ምን እንደሚሆን ኃጢአቱም ይቅር ይባልለታል እኮ አስቡት። ግን ወደፊት ምን እንደሚሆን አያቅም መሐመድ። እንግሊዘኛው ምን ይላል መሰላችሁ? I know not what shall be done with me or with you. ምን እንደሚሆን ገነት ይግባ ጀሃነም ይግባ 72 ሚስቶች ያግኝ አያግኝ በሲኦል ይጠበስ አይጠበስ በገሃነም ይጠበስ አይጠበስ የሚያውቀው ነገር የለም። የሰውዬ ይህንን ሰው መከተል እሱም ያላወቀውን
እውር እውርን ይመራል እንደማለት ነው እኮ። ገነት ያስገባል በልና አስተምረኝ እስቲ። ይልቅ በጣም አስገራሚ ሀዲስ ልንገራችሁ። ሳይ አልቡኻሪ ቮሊዩም 5 ቡክ 58 ቁጥር 266 በደንብ ተመልከቱ። ሳይ አልቡኻሪ ቮሊዩም 5 ቡክ 58 ነምበር 236። በተጨማሪ ተመሳሳይ ደግሞ አለ ቮሊዩም 4 ቡክ 51 ነምበር 16 ላይ ያሉትን ሀዲሶች ተመልከቱ። የመጀመሪያውን ሀዲስ ተመልከቱ። በአንድ አጋጣሚ የሆነ ሰው ይሞታል። ያ ሰው አንብቡት እናንተ ቪዲዮውን ፍሪዝ አድርጋችሁት። ያ ሰው ሲሞት ገንዘውት ሊቀብሩት ሲል እየተዘጋጁ መሐመድ ይመጣል። መሐመድ ሲመጣ አንደኛ ሰው አይ ቢር ኤ ዊትነስ ዛት አላህ ሃዝ ኦነርድ ዩ ሟቹን ማለት ነው ሲለው the prophet said how do you know that Allah has honored him? ምንድነው አላህ እንዳከበረክ ይህንን ሬሳውን እየጠቆመው ነው ተናጋሪው። እንዳከበረክ አውቃለሁ ነው የሚለው። መሐመድ ግን ምን አለ? እንዴት አላህ እንዳከበረው ታውቃለህ ወይ ሲለው ተናጋሪው ምን አለ? I don't know። መሐመድ ምን ብሎ እንደመለሰ ታውቃላችሁ? by Allah though I am the apostle of Allah yet I don't know what Allah will do to me። ተናጋሪው ምንድነው ያለ? ይህ የሞተ ሰው በእርግጥ አላህ አክብሮታል፣ ጀነት ይገባል ነው ያለው። መሐመድ ግን እንኳን ይህ ሰው ይቅርና እኔ I am the apostle of Allah የአላህ መልእክተኛ የአላህ ሜሴንጀር የአላህ ነብይ እንኳን ሆኜ አልርዙል ሆኜ እንኳን አላህ በኔ ላይ ምን እንደሚያደርግ እንኳን አላውቅም። I will never assert the pity of anyone after him። በዚህ ጉዳይ ላይ ስለ ወደፊት ምንም የማውቀው anyone after him አላውቅም። ማመን ምን አያውቅ ይህንን ሰው ምንም እንደሚሆን የት እንደሚገባ ገደል ይግባ፣ ሲኦል ይግባ፣ መንግስተ ሰማያት ይግባ ወይም ጀነት የሚባለው ቦታ ይግባ የማያውቀውን ሰው መከተል ጀነት ያስገባል በእናስተምረኝ። በመጨረሻ ስለ ኢሳ ተልኮ የመጣበት ዋና ዓላማ ምንድነው ብለኛል? የአላህን ወይንም የእግዚአብሔርን አንድነት ሊያስተምር ነው አልከኝ። ኦኬ ታዲያ ይህ ከሆነ ማን ነው የእግዚአብሔርን አንድነትን የካደው? አይሁድ እንደሆነ የእግዚአብሔር አንድነትን ይኸው እስከ ዛሬ ድረስ ኢሳን ባይቀበልም ምን ያደርጋል? ያስተምራል። ከኦሪት መጽሐፍት ውጪ ሌላም የላቸው። ክርስቲያኖች ቢሆኑ ከእግዚአብሔር አንድነት ውጪ ሌላ አንሰብክም፣ አናስተምርም። ስለዚህ ምን ጋ ነው ያመጣው? ኦኬ እሺ ይምጣ። ከመጣ በኋላስ የእግዚአብሔርን አንድነት የካዱ ነበሩ ወይ? የመጣበትን ጉዳዩስ አሳክተዋል ወይ? ሙስሊም የሆነ ህብረተሰብ ፈጥሯል ወይ ኢሳ? አይመስለኝም። እንደውም አሁን ያሉት አይሁዶች ኢሳ የሚባል ሰው ከናካቴው ማያውቁ አንድ። ስለዚህ አልተቀበሉትም፣ አልተሳካም። ስለዚህ በከንቱ የደከመ ተራ ሰው ነው፣ መልእክተኛ ነው፣ ርዙል ነው የምትለኝ። እንደውም መሐመድ ምን አለ? በመጨረሻ ቀን እያንዳንዱ የአላህ ባሪያ ሙስሊም አይሁድን ገድሎ ሲጨርስ፣ እንደውም አንድ ሀዲስ ምንድነው የሚለው? በድንጋይ ጀርባ እንኳን ቢደበቁ ያ ድንጋይ ምን ብለው የአላህ ባሪያ ከኔ ጀርባ አይሁድ ተደብቋል መተህ ግደል ይላል አለ። ያንን እንዲገድሎ አላህ የሚፈልግ ከሆነ አልተቀበሉትም ማለት ነው። ስለዚህ ኢሳ ተሳክቶለታል? አልተሳካለትም። ምክንያቱም ከተቀበሉ ለምን ይገላቸዋል አላህ? አልተሳካለትም ምንም። ነገር ግን መጽሐፍ ቅዱስ የኢየሱስን ተልእኮ
ማርቆስ እዛው የጠቀስከው መጽሐፍ ላይ ማለት ነው 10:45 እንዲህ ይላል፣ እንዲሁም የሰው ልጅ ኢየሱስ ማለት ነው ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ ለሌላ አልመጣም። ነፍሱን ለብዙዎች ቤዛ ሊሰጥ መጥቷል። ኢየሱስን መከተል፣ ይህንን ቤዛነትን መቀበል፣ ቤዛ የሆነውን ክርስቶስን መቀበል ብቻ የዘላለም ሕይወት ይሰጣል። ሌላ ሁሉ ከንቱ ነው። መሐመድም ውሸታም ነው፣ ካሊድም ውሸታም ነው፣ አላም አጭበርባሪ ነው፣ ዘዲሲቨር ነው። ማሳሰቢያ ያለኝ ለክርስቲያኖች፣ በመጀመሪያ ሙስሊሞች መጽሐፍ ቅዱስን እንዲያነቡላችሁ አትፍቀዱላቸው። ነገር ግን ራሳችሁ አንብቡ። ካሊድ ምን እንዳደረገ አሁን አይታችኋል። የታሪኩን ሀፍ ነው ያነበበው። አትፍቀዱላቸው። ሙስሊሞች መምህራኖቻችን ሁሉ አትመኑ። ነገር ግን መጽሐፍ ምን ይላል ብላችሁ ጠይቁ፣ አንብቡ። በመጨረሻ ስላዳመጣችሁኝ አመሰግናለሁ። ፓርት 2 ይቀጥላል። መልካም ጊዜ ይሆንላችሁ።